ሃይ ቤተሰብ ሰላም ይሄው ካሮት በፋሶሊያ ልሰራላችሁ ነው። ይሄው ካሮቱ ይሄው ፋሶሊያ ይሄ ቲማቲም ነው። ይሄ ሽንኩርት ነው። ይሄ ቃሪያ፣ ነጭ ሽንኩርት፣ ይሄ ደግሞ ጅንጅብል፣ ይሄ ጨው ፋሶሊያውን ያው ጨምሬዋለሁ ማለት ሸበሰዮቹ ይሄው ፋሶሊያው ይሄው ዘይት አድርገን ጨምርበታለሁ። ሳት ላይ ጨምርበታለሁ ማለት ነው። እንዳርጌ ጠብሰዋለሁ። መጀመሪያ ነጭ ሽንኩርት ጠብሽበታለሁ። ነጭ ሽንኩርት እንዴት መሰላችሁ ጣዕሙን ያሳምራል። የፋሶሊያውን ጣዕም ያሳምራል፣ ያጣፍጣል። እዛ ላይ ጨው ጨምርበታለሁ ወዶች። አሁን ይሄንን ፋሶሊያውን ከጠበስኩኝ በኋላ ትንሽ አወጣለሁ። ያው እየጠበስኩት ነው። በደንብ መጠበስ አለበት። እዛ መጨረሻ ላይ በኋላ ደግሞ ጨምሬ አስገባዋለሁ። ይበቃል። ቤተሰብ ይሄን ጠብሼዋለሁ። የአንድ እጅ ስራ በጣም ነው የሚከብደው። በአንድ እጄ ስለያዝኩት ማጥለያዋን ለመያዝ አልተመቸኝም። ለዛነት ነው ቤተሰብ። ያወጣሁት እንዳያርብኝ ከሰላም ጨረስ ያ ካሮቱ ጨመርኩ። ካሮት ካሮት እንዲጠበስ ነው ውድ ቤተሰቦች። በካሮቱ ትንሽዬ ጨው ጨምሬ ካሮቱን እንደዚህ ማለት ነው ቀለሙ እንዳይለቅ። ጨው ከተጨመረ ቀለሙ ብዙ አይለቅም። እንደዚህ ይሄው
እንግዲህ ፎሶሊያ አሰራር ይሄን ይመስላል። እሰራለሁ ቀለል ባለ መንገድ ሰርተን መብላት እንችላለን። ቤተሰብ ይኸው አሁን ካሮቱን ነው እየጠበስኩኝ ያለ። ካሮቱን በቃው። ካሮቱን አወጣና ያውጣት ነው ይበቃዋል። በስሏል። ደግሞ ድጋሚ በኋላ ስለምጨምረው ሁሉን አንድ ላይ ቤተሰብ አሁን ይሄ ዘይቱን እገለብጠውና አጥቤ ልመለስ። ይኸው አጥቤያለሁ። ትንሽ ዘይት ጨምርበትና ይቀጥላል። እንደገና ቀዩ ሽንኩርት እንጠብሰዋለን። ያው ዘይት በዘይት ስለሆነ ትንሽዬ ይሄን ጠብሳለሁ። ነጭ ሽንኩርት ቀይ ሽንኩርት ማለት ነው። ይቅርታ፣ ያው ቀይ ሽንኩርት ጠብሳለሁ። እንደ ጥብስ አድርጌ ነው የከተፍኩት። ቤተሰብ እንግዲህ የዛሬ ስራዬ ይመስላል። ቀለል ባለ መንገድ ምሳም መሆን ይችላል፣ ቁርስ መሆን ይችላል፣ እራት መሆን ይችላል። በሩዝ መብላት ትችላላችሁ፣ በእንጀራ መብላት ይቻላል፣ በዳቦ መብላት ይቻላል፣ በተገኘው ነገር መብላት ይቻላል። በሁሉም ነገር ይበላል፣ እንደ ቤታችሁ ማለት ነው። ዳቦ የሚወድ ካለ በዳቦ ይበላል፣ እንጀራ የሚወድ ካለ ደግሞ በእንጀራ ይበላል። ያን እንደ ፍላጎታችሁ ማለት ነው የምትበሉት። በጣም ቆንጆ ነው። ፕሮቲን ነው፣ ቫይታሚን ነው፣ ብዙ ነገሮችን አሉ። ካሮትን ታውቃላችሁ፣ እንዲሁም ፋሶሊያ አትክልት ነገር በጣም ቪታሚን ናቸው። ታውቃላችሁ እናንተ። ይኸው አሁን እያወጣሁት ነው ሽንኩርቱን። ወይ አንድ እጅ መሆን በጣም የሚያስቸግረው ነው። በጣም የሚያስቸግር አንድ እጅ መስራት። አሁን መጨረሻ ምን ጨምራለሁ? ነጭ ሽንኩርት ማለት ነው። ስላለ እዛ ከነጭ ሽንኩርት ቀጥዬ ደግሞ ጅንጅብል ጨምርበታለሁ። ዶችን ከዚያ ውሃ ስለማይጨምርበት ቲማቲሙን ትንሽ ጨምርበታለሁ። ቲማቲም አለመጨመርም ይቻላል፣ ግን እንዴት መሰላችሁ?
ትንሽ ይሄኛው ውሃ ስለማልጨምረው እንዳያርብኝ ነው። ቲማቲም ውሃ አለው፣ ውሃ ስላለው ቲማቲሙ ትንሽ የጨመርኩት። አሁን ይሄ ነጭ ሽንኩርት፣ ዝንጅብል ፍሬሽ፣ ቲማቲሙ ከፈለጋችሁ መጨመር ትችላላችሁ፣ ካልፈለጋችሁ ደግሞ አለመጨመር ትችላላችሁ። እንዴት ብትሉ ቲማቲም አሁን የጨመርኩበት ውሃ እንዲያመጣ ነው። እዚህ ጋር ውሃ አልጨምርበትም። ውሃ ስለማልጨምርበት ዝም ብሎ የተጠበሰውን ነው የምጨምርበት። እዚያ ጋር ትንሽ ጨምራለሁ። እዚያ ጋር ጨምሬ ስለነበር እንዳይበዛብኝ ማለት ነው። እዚያ ጋር ይሄ እንዴት መሰላችሁ? ሽንኩርቱ ካሮቱና ፎሶሊያው ይሄው አንድ ላይ ይሄም አንድ ላይ ተቀላቀለው ማለት ነው እየጠበስኩት። አሁን እሱ ደግሞ አንድ ላይ ጨምረውና አብሮ ይበስላል። ይሄ በቃዋል። ይሄ ጨምራለሁ። ይሄው አሁን ሁሉም አንድ ላይ ጨምሬያለሁ። ቤተሰብ ነጭ ሽንኩርት፣ ቀይ ሽንኩርት፣ የጠበስኩት ካሮቱ፣ ፎሶሊያውን አድርጌ ሁሉም አንድ ላይ ጨምሬያለሁ። ከዚህ በኋላ ማማሰል ነው። እያችሁ ቤተሰብ ምን እንደሚመስል እንዳርጋችሁ መስራት ትችላላችሁ። ቤተሰብ እንግዲህ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ አበረታችሁ። ገና አዲስ ጀማሪ ነኝ፣ አብዬ እየጀመርኩ ነው። ስለዚህ አበረታቱ እላችኋለሁ ውዶቼ። ይኸው እንግዲህ አሰራር ይሄ ነው። ትወዱታላችሁ ብዬ ባለሙሉ ተስፋ ነኝ እንደምትወዱት። ያው ይህን ይመስላል። ያችሁ አሁን በደንብ ብስል ይላል። ያው በቀላሉ መንገድ ምንም ድካም ምንም ነገር የሌለው ብዙ ወጪ ያለው ብዙ ድካም የለው። እንዳርገን ቀለል ባለ መንገድ ቀየረን መብላት እንችላለን። ደግሞ አሁን ሰዓቱ ደግሞ ጾም ስለሆነ በጣም አሪፍ ነው። በቀላል መንገድ እንዳይዝብኝ ማለት ነው። ውሃ ስለሌለ ያው ዘይት ብቻ ነው ያለው። አትክልት ስጋ ከመብላት ሁሌ አትክልት መብላትን መስል ነገር የለም። ብዙ ጥቅም አለው። ብዙ ጥቅም ስጋ ጥቅም አለው፣ ግን ያስረጃል። ምን ይላል? አትክልት ግን ፍሬሽ እያደረገ እንደ ህጻን ልጅ እያደረገ ነው የሚያመጣው። ሽዶች ጨውን ደግሞ ቀምሳለሁ። ቀምሰው እሱ ያለው ጨው
ይኸው ቤተሰብ አያችሁ። ይኸው ቤተሰብ ውዶቼም የዛሬ ስራ ይሄ ነው። ይህ ይመስላል። ተበልቶ አይጠገብም። የእውነት መታችሁ ብትቀምሱ በጣም ይቃጣል። እስኪ እንደዚህ አድርጋችሁ ሞክሩ እና አስተያየት ስጡኝ። ማስተካከል ያለብኝ ነገር ካለ አስተካክላለሁ። ኮሜንት አነባለሁ። ስለዚህ ደግሞ ከእናንተ ደግሞ መማር የምፈልገው ነገር ይኖራል። እናንተ ጋር መማር የምፈልገው ነገር ደግሞ እማራለሁ። ኮሜንት ስታደርጉልኝ ማለት ነው፣ አስተያየት ስትሰጡ። ያው አሁን ደግሞ እዚህ ጋር ይሄን አለኝ ቃሪያ፣ የቃሪያ ጨምራለሁ። ጣዕሞቱን ቆንጆ ነው የሚሆነው። ቃሪያ ደግሞ ሲጨምሩበት አብሶ ወንዶች ቤተሰብ እንደዚህ ነው የዛሬ ውሎ፣ የዛሬ አሰራሪ አያችሁ። ይኸው በቃው ጨረስ። አሁን ከዚህ በኋላ ምንድን ነው መብላት ይሏችኋል። ገልብጬ መብላት ነው። አቀርባለሁ። ይኸው ቤተሰብ ይህን ይመስላል የዛሬ ውሎዬ። እንግዲህ ይሄ ነው። ካሮት በፎሶሊያ አሰራር ይሄ ነው። በፈለጋችሁት መንገድ መብላት ትችላላችሁ። በሩዝ፣ በዳቦ፣ በእንጀራ መብላት ይቻላል። ይሄው ይሄ ነው ውሎዬ። በተረፈ ሰላም ሁኑልኝ። ባላችሁ ሰላማችሁ ይብዛ ውዶች። እወዳችኋለሁ፣ አከብራችኋለሁ እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። ባይ። እወዳችኋለሁ።